ሰላም እንዴት ዋላችሁ የአገሬ ልጆች? ዛሬ ደግሞ ይዤላችሁ የመጣሁት የከርቤ ዘይት አሰራር ነው። ያውላችሁ ይሄን ማሽን ያላችሁ የአልመንድ ዘይት ነው የሚያስፈልገን። ማሽን የሌላችሁ ደግሞ የአልመንድ ዘይት ግዙ። እኔ በማሽን ስላለኝ ከሱ ነው የምጨምቀው ወይም በሱ አድርጌ ነው የምጨምቀው ለማለት ነው። ያውላችሁ ይሄንን አሰሩን እንደምታዩት ነው። ይህንን የከርቤ ዘይት አሁን በላይቭ ስገባ እንዴት አድርጌ እንደምቀባ ለምን እንደሚጠቅም ነግራችኋለሁኝ። የከርቤ ዘይት ወይም ከርቤ ካላገኛችሁ ያው ከአማዞን ትገዛላችሁ። እኔ ግን ከአገር ቤት አምጥቼ እንደዚህ ንፈጭና በንጹህ ጠርሙዝ እናስቀምጣለን። ስናስቀምጥ ደግሞ ጨለማ ቦታ ነው የምናስቀምጠው። ጠርሙዙ ወይም ጥቁር መሆን አለበት ወይም ደግሞ በካልሲ መሸፈን ትችላላችሁ። በተረፈ ያው በሌላ ጊዜ ሾርት ቪዲዮ ለቅላችኋለሁ። አሁን ላይቭ ገብቼ ደግሞ ጥቅሙን እነግራችኋለሁኝ። በሉ ያው ይሄንን ዘይት ስሩ እና ተጠቀሙ። ግን በየሁለት ቀኑ እንደዚህ ሸክ እያደረጋችሁ አስቀምጡት። እስከ ዓመት ድረስ ይቀመጣል። ጠርሙዙ ግን ደረቅ መሆን አለበት። በሉ ጊዜያችሁን ወስዳችሁ ለምትመለከቱልኝ እጅግ በጣም አመሰግናለሁ። በሉ ኑ